እሺውን የፈለግሽውን ነገር ቅጭኝ እቀጣለሁ እውነት እንዴ አው ጣፋጭ ራት ትሰራልኛለህ በቃ አው ከዛ በጃል በላም አንተንም ታጎርሰኝ እሺ በቃ እረፍት አድርጊ አንቺ በሰላም ነው በጧት እንዲያጣርፍ የጠራኝ ኡርካ ቤት መጥቶ ነበር መቼ ማታ ምን ሊያደርግ ጡንቻውን አሳይቶኝ ሄደ ምን አይነት ድፍረት አግኝቶ ነው ለምን ሲኖላ አነካህብኝ በሷ መተ ሊታገስ አልችልም ማለት በቃ እሱ ግን የሲኖላ ጠበቃ ሆኖ ቀረ ጠበቃ ሳይሆን እጮኛ ሲኖላ እጮኛዬ ነች ብሎ ማስታወቂያ ሰራብኝ እንደፈለገ እድሜ ላይና ሴትነቴ ላይ ከተጫወተማ በኋላ ባንዲት ጋለሞታ ሴት ይቀየረኛች እንዴ አንቺን እኮ አገባሻለሁ ብሎ ነው እኔ እኮ በገዛ ሚስቴ እጮኛ እኮ ነው የተመታሁት የገዛ ሚስቴ ቆይ ከሲኖላ ጋር ተፈራረማችሁም እንዴ ባክሽ አባቷ ካልተፈራረማችሁ ብለን ተፈራርመናል እስከዛሬ እንዴ ዝም ትላለህ ዲብል ሚስቴን ማስኮብለሉና ለሌላ ትዳር ማዘጋጀቱን ያየ ዝም ትላለህ አልገባኝም ይኸውልህ ስማኝ በዚህ ነገር ተበዳይነ ሚስቴ ላይ ሌላ ትዳር ደረበችብኝ ብለህ ፍርድ ቤት ሄደበት ከስ ሁለቱንም ወይኔ ቤት ወረወርናቸው ማለት አይደል የምርሽን እንደዚህ አይነት ጋር እንዴ አዎ በደንብ አለ ታዲያ ለምን አንጠቀምበት ቆይ እኔ ሞቆ ጠበቃለኝ እሱን እናናግረዋለን በቃ በፍጠኝ ጊዜ አንስተው ነይተነሽ ገበያ ወጥተን እንመጣለን እንዴ ለምን አንቺ የምትፈልጊያቸው ልብሶች በዛው እንገዛለን አንተ ራስህ ታደገስተልኝ አትመጣ እኔ እኮ ያንቺን ምርጫዎች አላቃቸው ምን ምርጫ አለኝ ብለህ እንዴ ታዲያ ከዚህ በፊት እንዴት ነው የምትገዢው በፊት አባዬ ነበር የሚገዛልኝ ከአሁን ግን ምንም አይነት ልብስ ገዝቼ አላውቅም ዛሬ ነው የፈለግሽውን መርጠሽ ትገዣለሽ ነይ እንሂድ ምንም እንዳትይ ነይ ተነሽ ኡርካዬ ነኝ ፍቅር መጣ ናፍቀኝ ነበር በጣም ለምን መጣሽ ይቅርታ አልጠይቅ ነው ኡርካዬ መጣሁት ደግሞ ናፍቀኛል ሲኖላ አንቺ ወደ ውስጥ ግቢ አይ አትግባ እሷን ይቅርታ አልጠይቃት ፈልጋለሁ ሚላት ያን ሁሉ ነገር ካደረግሽ በኋላ እንዴት እኛን አይን ለማየት ድፍረት አገኘሽ ኡርካ ሰው እኮ ነኝ ሳሳታለሁ በዛ ላይ ደግሞ ሴት ልጅ ነኝ ቀናለሁ በማፈቅረውና ላገቦ በደረስኩት ሰው አልቅና ሴት ልጅ በዛ ደረጃ ሴት ልጅ ላይ ክፉ አትሆን ቀና በፊት ብቻችንና እኔ የምናሳልፋቸው ጊዜያቶች ትዝ ይልሃል ሳሎን ሶፋ ላይ ኪችን ምግብ ስንሰራ በቃ ብዙ ነገሮች መኝታ ቤት የምናሳልፋቸው ጊዜያቶች ሁሌ እኮ ጥሩ ጊዜ ነበረን ኡርካ በቃ አሁን እነሱ ነገር የሉም ጠፍተዋል እና እሺ አልቅና አትቂ ነው የምትለኝ ሜላት አላስፈላጊ ነገር በማውራት ጊዜሽን አታባኪ ኡርካ አሁን ውስጥ እንድንገባ ነው የምፈልገው ምን እየሆንሽ ነው በቃ ኡርካ ዝም በል አሁን የማውራት ሰዓት አይደለም ምን እየሆንሽ ነው ኡርካዬ አሁን እናንተ ፍቅር ወሬ የምናወራበት ሰዓት ነው ቆይ አንቺ ለምን ክፉን እየመረጥሽ ትሰሪያለሽ ኡርካዬ ምን ይሄ ክፋት አይደለም ናፍቆት ነው እኔ ለእንደዚህ አይነት ነገር ዝግጁ አይደለሁ እኔ አዘጋጃለሁ እኔ እኮ እንስሳ አይደለሁ ከፊት ግን ያንተ ፍቅር የነጋዋ ሚስትክ ላንተ ፍቅር ለመስጠት እየጠበቀች ነው እሺ ከኔ ጋር ለመጫወት አልጓጓም ታዲያ እሺ በላ የኔ ኡርካ አንተ በጣም ልዩ ነክ ምንድነው ምን ሆነክ ነው ምን ለመሆን እየሞከርሽ ነው አታመንታ ኡርካ እኔ እኮ ሜላት ነኝ የማታውቀው ነገር አለ ሜላት አይምሮዬን እየበጠበጥሽ ነው ቆይን ከመሰለ ነገሮችን ወደ ጭቅጭቅ መግባት አለብን እሺ አሁን ቁልፉን ስጪኝ አልሰጥህም ኡርካ ይኸውልሽ ሜላት አትፈታተኝ መታውቀው ገላ ያስጠልቶ ነው አንድ ቀን እንኳን አብረኝ መሆን ያልፈለከው
በገላ ልክ እኮ አይምሮ አይሰፋ ኡፍ ንግግርህን ለማወሳሰብ አትሞክር ይኸውልሽ አሁን ቁልፉን ሰጠሽኝ ከዚህ ክፍል እንውጣ አታስበው መጀመሪያ እኔ እናንተን መዝገብ ስትከፍት ነው ይሄንን ቁልፍ የምታገኘው አሁን ቁልፉን ስጪኝ ኦርካ ቀስ በል ኦርካ ምን እየሆንክ ነው ኦርካዬ እንዴ እኔ ናፍቀኛል እኮ በጣም ኦርካ እንዴ ታው ኡፍ ኦርካ የኔ ኦርካ ምንድነው ኦርካዬ እረፍ ኦርካ ይኸውልሽ ሜላት መስመር እያለፍሽ ምን አድርጌ ቆይ ምን አይነት ድምጽ ነው የምታወጪው የማታውቀው ድምጽ አይደለም ሰሚኛለሽ እኔ ካንቺ ጋር ምንም ማድረግ አልፈልግም እኔ ደግሞ ፈልጋለሁ ልቀቂኝ ወደዚህ ይኸውልሽ ጉልበት እንድጠቀም እንዳታረጊ ኦርካ ቀስ በል ይኸውልሽ አፍሽን ማዘጊ ከሆነ ከዚህም በላይ ላደርግ እችላለሁ አሁን የምፈልገውን ነገር ስላደረግ ችግር የለውም ቆይ ባልሰራላችሁ እኔ ሜላት አይደለሁ ሲኖላ ምንም እንዳትለኝ ምን ሆነሽ ነው ምንም ታዲያ ለምንድን ነው ይሄ በዚህ ቆሻሻ እጅ አትንካኝ የተፈጠረ ነገር ያለ መስሎሽ ነው እንዴ ሲኖላ ኦርካ ዝም በለኝ ሲኖላ እኔን እንደዚህ ትገምችኛለሽ የሌባ አይነ ደረቅ መልሶ ልብ ያድርቅ ነው የሚባለው ምን እንደዚህ እንዳደረገሽ አልገባኝም ካንተም ብሶ እኔ ላይ ልትጮህብኝ ትፈልጋለህ አልጮኩብሽም ግን እንደ ባለጌ አትቁጠሪ መዘሙት ብልግና ካልሆነ ለአንተ ምንድን ነው ብልግና ቀንተሽ ነው ሲኖላ ቅፍፍ አልከኝ ኦርካ ውጣልኝ ስታስቢው እኔ ከሜላት ጋር አታብራራልኝ ውጣልኝ እንደተበሳጨሽ ይገባኛል አታቆሽሸኝ መሄጃ እንጂ ክብር አይደለም የሌለኝ ይኸውልሽ የሚጸጸትሽን ንግግር እየተናገርሽ ነው ተጸየፍኩ ኦርካ ቆይ እነሱንማ ካልተደረላቸው እኔ ሜላት አይደለሁም ጭራሽ ላይ ፍቅር ሊሰሩብኝ እነሱ እኔ ላይ ፍቅር የሚሰሩት እኔ ከሞትኩኝ ብቻ ነው እንዴት እንደደከመኝ ብታይ ያልተይጂ ነው ያናገርኩት ትሄጃለሽ እንዴ ቅናት ነው የሚመስልሽ ለምን ቀናለሁ ያው ኦርካ እኮ ችግር አለበት ለፍቅር ሰዓት ጊዜ ቦታ አይመርጥም ያው አንቺ ያለሽ እንኳን ደስ አላችሁ ቆይ እንደዚህ የሚያደርግ ነገር ምን መጣ ወይስ እኔን አታምነኝ ከሜላት ጋር ምንም አላደረኩም አልኳት ከዚህ በላይ ምን ልላት ፈልጋለሁ ይሄ እኮ እኔና ኦርካ መሀል አዲስ ነገር አይደለም ያው ላንቺ ነው አዲስ ነገር የሆነብሽ ለምን የማይመለከተኝ ነገር ትነግሪኛለሽ ብታይ ደግሞ በጣም ናፍቆ ስለነበር እንዴት እንደሆነብኝ ሲኖላ ካላስቸገርኩሽ ሻወር ልውሰድ ያው አየሩ ቀዝቃዛ ስለሆነ ውሃ ትጅልኛለሽ እሺ ውሃውን ለብ አድርጊው እሺ በደንብ እንዳይፈላ መቃጠል አልፈልግም ውሃውን ላምቀልሽ ሜላት ምንድነው ምን ኦርካዬ ቆይ ዛሬ ቀን ልታሳብጂ ነው አንተ ነህ እንጂ እኔን ያሳበድከኝ እሺ እኔ አንዴ ውስጥ ገብተን እናውራ ወይ ኦርካ ደግሞ በድጋሚ እንግባ ማለፍለፉን ትተሽ ነይ ግቢ እሺ በቃ ውሃውን ጣጭልኝ በኋላ ታጠባለሁ ቆይ በዚህ መንገድ ኦርካን የራሴ አድርጓለሁ ብለሽ ነው የምታስቢው መጀመሪያውም እኮ እኔ ነበርኩ ቆይ መቼ ነው ካንቺ ጋር እንደዚህ የተጃጃልኩት ምን ያኔ መሰለው የፍቅር ጊዜያት ነው መጃጃል ያልከው እያደረ ነው ማንነትሽ የገባኝ የኔ ኃጢያት ብቻ ነው እንደሚታይ አንተ ምትክ አምጥተህ ስትፈነግለኝ ግን ጽድቅ ነው ባንቺ ላይ ምንም ያደረኩት ነገር የለም ቆይ ሁለት ሴት ባንዴ ግን ትንሽ አይከብድም አይደብርም እና ቆይ ተመልሰሽ የመጣሽው ለመበጥበጥ ነው ምንም የምበጣብጠው ነገር የለም እኔ ከጮኛዬ ጋር ልዝናና ነው የመጣሁት ሰሚኛለሽ እኔና አንቺ የሆነ ነገር ያደረግን መስሏት ሲኖላ እንዲሰማት አልፈልግም ይሰማታ እኔ እናንተ እኮ ፍቅረኛሞች ነን እንደፈለግን መሆን እንችላለን ሜላት እምልሽን ብቻ ስሚ እምትለኝን ብቻ ቋምኝ ብዙ ተጎዳ ላንቺ ያለኝን ጥሩ ስሜቶች እንዳለ ለቅመሽ እያጠፋሻቸው እንድትስሜ በመፍቀዴ ነው ባለጌውኝ የታየው
ውሸትን ደጋግመሽ ስለወራሽ እውነት የሚሆን መስሎሽ ከሆነ በጣም ተሳስተሻል። ልታስቆመኝ አትሞክር። ሰሚኛለሽ? የጀመርሽውን ጨዋታ አቁም። አንተ ራስህ አቁም። ይኸውልሽ በቅዱም መንገድ እቀጥላለሁ የምትይ ከሆነ ግን እኔን አያድርገኝ። ዞር በይ እባክሽ። ይኸውልሽ እሷ ልታጣላን እየሞከረች ስለነበር። እሷ ምን አደረገች? መኝታ ቤት በገባ ቁጥር ሱሪህን የምታወልቀው አንተ። እንደዚህ እንድታስብ እያደረገች ያለችው እሷ ነች አይደል? አሁንም እሷን ጥፋተኛ ለማድረግ እየሞከርክ ነው? እኔ እኮ እውነቱን እያስረዳሁሽ ነው። ነገሩ ልክ ነው። እሷ ባታማልልህ ኖሮ እዚህ ሁሉ ስሜት ውስጥ አትገባም ነበረ። አማላ ስሜት ውስጥ ከታ ሌላ ነገር እንዲፈጠር ያደረገችው እሷ ነች አይደል? ይኸውልሽ በእኔና በሚላት መካከል ምንም ነገር አልተፈጠረም። ግን ለውሸት ይሄን ያክል ቅርብ ሆነ ለምን የሚዋሽ ሰው ጠላ? እኔ አልዋሸሁሽም። ነው በውሸት እንዳትበለጥ ስለምትፈራ ነው። ካመንሽኝ እመኚኝ በቃ። እጅህን ልታነሳብኝ ነው? ነገሩ ወንዶች አንድ አይነት ናችሁ። መጀመሪያ ትቅለሰለሳላችሁ፣ ከዛ ትክክለኛ ማንነታችሁ ይገለጣል። እኔ ጫፍሽን አልነካሽም፣ ግን ደግሞ ሲሎና ልታምኚኝ ይገባል። ምንም ብለህ ልታሳምነኝ አትሞክር። አስጠልተኸኛል። ሜላት የፈለገችው ይሄን ነበር፣ ተሳካላት። ደስ ይበላት። የተሳካላትማ ገላህን ስትሰጣት ነው። ቆይ እኔ ያላደረኩትም ከማለት በላይ እሺ ምን ልሁን? በቃ ዝም በል፣ አጠገቤ አትድረስ። ቢገባህ እኮ እየሸሸሁህ ነው። ነይ አንቺ አትውጪ፣ እኔ ራሴ እወጣለሁ። ሲኖላ ሲኖላ ሲኖላ። አቤት አቤት። ውሃ ሙቅሽልኝ? አዎ በጣም ጥሩ። በቃ ሲኖላ ይሄንን አንሶላ አጠቢል። አላጥብም። እንዴ ለምን? እኔ እኮ ስለደከመኝ ነው። እኔ ያንቺ አንሶላ ጣቢ አይደለሁም። አንቺ ግን ሴሽ የሰው ደስታ የማያስደስትሽ ምቀኛ ነገር ነሽ። ልወጣ ነው። ውጪ። ያች ሜላት ደግሞ የጠፋች። ቆይ ምን አሰባ? ሄሎ፣ እንዴት ነሽ? ዋው ይሄ በጣም ትልቅ ለውጥ ነው። ጭራሽ ደህንነቴን መጠየቅ ጀመርክ? ላያ ማርያ ወድላት የሚባለው እኮ ይኸውልሽ ይሄ ነው። እሺ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ምንድን ነው የጀመርሽውን ሳጨርሽ መፈርጠጥ? ያሽው እኮ የልጅ ጨዋታ አይደለም። አንተ ግን ሲመስለኝ ቃላት አጠቃቀም አትችልም። አሁን ሩጫ ፉርጥጫ ከምትል ምን ነው ጠፋሽ አትልም? ይኸውልሽ አንቺ ቀልድ ታበጃለሽ። እኔ ደግሞ በእንደዚህ አይነት ነገር መቀጠል አልፈልግም። እሺ አሁን ምንድን ነው የፈለከው? እሱን ስትመጪ እንነጋገራለን። ናፈኩህ እንዴ? ይኸውልሽ የምትመጪ ከሆነ ነይ፣ አለበለዚያ ጉዳይሽ ነው። ምን አይነት ነገረኛ ሴት ነች? ወይ ጉድ! ይሄ ሰውዬ ግን ናፍቆ ጀመር እንዴ? መሽቶብሻል። በጊዜ ብትሄጂ አይሻልም? ገና ቀን ነው ደግሞ። ቢመሽስ እዚሁ አላድርም እንዴ? አታሪም። ያስፈቀድኩ አይደለም። እንኳን እኔና የማንም መንገደኛ እንኳን እየመጣ እዚህ ቤት ይኖራል። እሱ አያገባሽ። ቤቱ ግን የኔ መሆኑን አትርሺ። መቼም እየቀጠቀጥክ አታስወጣኝም አይደል? ሰሚኛለሽ? እሱ ማንነቴ አይደለም፣ ግን አሽቀንጥሬ ነው የምጥልሽ። በየትኛውም መንገድ አስወጣታለሁ ብለህ ብትሞክር ጩኸቴን አቅልጬ ደፈረኝ ነው የምለው። እሱን ለማለት ትንሽ የረፈደብሽ አልመሰለሽ? ትላንት ፍቅሬ አበባዬ ልነጠፍልሽ ስትለኝ እንዳልነበር ዛሬ ግን ልታጣጥለኝ እንዳትሞክር። ታዲያ የተጣለ እኮ ማጣጣል አያስፈልገውም። ስላፈቀርኩ እንጂ ከሰው በታች የመሆንልህ የተጣልኩኝ አይደለም። አንድም ቀን እኮ አፍቅረሽኝ አታውቂም ሜላት። ቆይ ከጓደኛሽ ጋር ተወራርደሽ ፍቅረኛሽ እንዳደረግሽ ማላቅ ነው እንዴ ይመስልሽ? ይሄን እንዴት አወክ? ምንም የማላውቀው ነገር የለም። እያወክ እንዴት አብረኝ ሆንክ? አፍቅረኝ ነው አይደል? ቆይ ትረሻለሽ። አላፈቅርሽም ስልሽ በተደጋጋሚ ልይዞሽ ራስሽን ለማጥፋት መሞከርሽ። ራሴ እንዳላጠፋ እንጂ አብረኝ ሆንኩ አፍቅረኝ አይደለም? እኔ ልወድልሽ የምችል ፐርሰናሊቲ የለሽ። ቆይ እስከ ዛሬ ለምን ሻወድከኝ? በእኔ መጥቶ ለአንቺ ሽንፈት ስለሆነ እኔ ብተውሽ ራስሽ ላይ የሆነ ነገር እንዳታደርጊ። አሃ እየረዳኸኝ ነበር ማለት ነው። አዎ አፈቅርሻለሁ ትለኛል ነበር። እንድልሽ ታስገድጂኝ ነበር።
ለምን አብረን ትተኛለህ? እሱን እኮ የጀመርነው ባንቺ ቁስቆሳ መስሎኝ። እንደዚህ ውሻ እንደሆንክ አላውቅም ነበር። ከመሄድሽ በፊት ምንም ልታስተባብለኝ እንዳትሞክር፣ ልታስቆመኝ እንዳትሞክር። ይኸውልሽ ከመሄድሽ በፊት ለሲኖላ ምንም እንዳላደረግን እንድትነግራት ፈልጋለሁ። ይጠቅምሃል? አዎ። እሺ ጥራት። አንድ ጊዜ ሳሎን ነኝ። መሄጃ የላትም ብላ አሻንጉሊት ልታደርገኝ ነው? አንዳንዴ ከመናገር አልፈሽ ማዳመጥ ልመጅስ። ጨዋታህ እኮ እውነታውን አይቀይርም። ይኸውልሽ ሁሉንም ነገር ከሜላት ከራሷ ትሰሚያለሽ። አንዴ ሳሎን ነኝ። ሜላት? አዎ ቅድም እኔና አንቺን ለማጣላት ሁሉንም ነገር ስታስመስል እንደሆነ ከራሷ አንደበት ትሰሚያለሽ። ስለዚህ አንዴ ነኝ። ይኸው ሜላት ምንም እንዳላደረግን ንገሪያት። እኔ ኖር ከዛሬ ምንም አላደረግንም። እኔ ነበርኩ እያስቸገርኩኝ የነበረው ያ ሁለታችሁን ለመለየት ብዬ። ኦርካ ንጹህ ሰው ነው። ይሄን ድላት አይደል የፈለከው? ምን እያወራሽ ነው? ንገሪያት ያልከኝን ነገር ነግሬያታለሁ። ሌላ እንድላት የምትፈልገው ነገር አለ? ቆይ ይሄን ለኔ ለምን ልትነግሪኝ ፈለግሽ? እንደዚህ ብለሽ ካልነገርሻት ከአንቺ ጋር እንጣላለን ሲላ ያው እኔ ደግሞ ከኦርካ ጋር ከመጣላት ብዬ ለአንቺ እንደዚህ ዋሾሽ። ውሸት ነው አይደል? ማድረግ የሚፈልገው ነገር ስላለ ጠራኝ። ስለዚህ ያው ሁሉንም ነገር ማድረግ የሚፈልገውን አደረገ። ሜላት እውነቱን ንገሪያት፣ አታሳብጅኝ እያልኩሽ ነው። እሷ ምንም አትበላት። ከዚህ በኋላ ምንም ብትል የሚቀየር ነገር የለም። ቆይ እኔ እውነቱን ከማስረዳት በላይ ምን ልሁን? በግራና በቀኝ ልታሳብዱኝ ነው እንዴ? ሴት ልጅ በግራ ብቻ እንድታደርግ ነው የተፈቀደልህ። አንተ እኮ በቀኝህም ጨምረህ ነው ልታብድ የደረስከው። እንደው እውነቱን ልንገርሽ ናፍቀሽኛል ብሎ ቴክስት አድርጎልኝ ነው የመጣሁት። ምን? ማየት ማመን ነው። ቆይ ላሳይሽ። ይበቃኛል። ኦርካ ምንም እንዳትልኝ። ሰማኛለህ? በእኔ ላይ ተጫወተ። ማንንም ሴት አግብታ እንድኖረው አትፈልግም። አንተ ግዴታ እኔን የምታገባ ነው። ውጪ። ሲኖላ እባክሽን አታሳብጂኝ። ውጣልኝ ኦርካ። ለምን አንዴ አሰሚኝም? ውጣልኝ። እኔ ልትወጊ ነው ቢላውን ያነሳሽ? ቆይ ሰው ሲጠላ አይገባ? እባክሽን አንዴ ስሚ። እንዳትጠጋኝ ሲኖላ ዞር በልልኝ እባክሽን።